እኔንም ከሰው እኩል ቆጥሮ ወንጌል መስክሬ ሰው ጌታን ተቀበለ። አዳኘ ኢየሱስ ክርስቶስ ነው። መሪ መንፈስ ቅዱስ ነው። ስለዚህ ጅግን በሉ በእግዚአብሔር እንጂ ምንም አይነት ኮተት አትስሙ። በተለያዩ ማህበራዊ ሚዲያዎች ላይ እየተመለከትን እንዳለነው እጅግ ደስ በሚል ሁኔታ ወንጌል እየተቀጣጠለ ብዙ ሰዎች የወንጌልን እውነት እያወቁ ወደ እግዚአብሔር መንግስት ሲጨመሩ እየተመለከትን ነው። ከዚህ በላይ ደግሞ ምን የሚያስደስት ሌላ ነገር አለ? በተለይ ብዙ ዓለማዊ ነገሮችን በምናይበት ልክ ያልሆኑና ጣፋጭ መስለው ግን መርዝ የተቀላቀሉ መልእክቶችን እየሰማንበት ባለነው የተለያዩ ሶሻል ሚዲያዎች ላይ ኢየሱስ ኢየሱስ የሚሉ የምድሩን ሳይሆን የሰማይን የሚያስናፍቁ መልእክቶችን፣ ስብከቶችን ማየት በእውነት ያስደስታል። ይህ ብቻ አይደለም። እኛ የዳንበትን ይህንን ሰማይና ምድር የሚያናውጥ የዘላለም ሕይወት ተካፋይ የሆንበትን ሚስጥር ለሌሎች ሲደርስና እውነቱ ገብቷቸው ወደ ጌታ መንግስት ሲፈልሱ ማየት ከዚህ በላይ ምን ደስታ አለ? ለዚህም ይመስላል በተለያዩ ማህበራዊ ሚዲያዎች ላይ ወንጌልን እየመሰከረ የሚገኘው ወንድማችን እንዳልካቸው ዘነበ ወይም እንዳልክ ከሰዓታት በፊት በእንባ ታጅቦ ያስተላልፈው መልእክትም የአንድ ሰው መዳን አይደለም ለኛ መጽሐፍ ቅዱሳችን እንደሚነግረን በአንድ ሰው መዳን በሰማይ ታላቅ ደስታ ይሆናልና እንዳልክም ከዚህ ጋር በተያያዘ ያጋራው በእንባ የታጀበ ቪዲዮ ብዙዎች ሲቀባበሉትና ትኩረት ሰጥተው ሲመለከቱት አይተናል። እናንተም ትመለከቱታላችሁ ቅዱሳን። በዚህ አጋጣሚ በዚህ ቻናል ላይ የተለያዩ መንፈሳዊ መረጃዎችን ወደ እናንተ እያደረስን እናንተም ሰብስክራይብ ያደረጋችሁ ከ28000 በላይ ቤተሰብ ስለደረስን እጅግ አድርገን እናመሰግናለን። አሁንም ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር በማድረግ ወንጌልን አብረን እንስራ እያልን ቪዲዮውን ተመልክተን እንመለስ። ስሙኝ፣ በጌታ ማለት በጣም ደስ ብሎኛል። በጣም ማለት ነው። እግዚአብሔር እኔንም ከሰው እኩል ቆጥሮ ወንጌል መስክሬ ሰው ጌታን ተቀበለ። ጌታ እግዚአብሔር ኢየሱስ ያድናል። አመስግኑ ጌታን። ሰው ወደ ጌታ መንግስት መጣ። እንደዚህ ነው ወንጌል መስክራችሁ ሰው ጌታን ሲቀበል ደስ የሚለው። ኢየሱስ ያድናል። የኛን ሁኔታ አይደለም፣ የኛን አይደለም። በቃ ማዳን እግዚአብሔር ነው። እንዴት ማንን ከየት እንደሚያድን በማን ጌታን አመስግኑ። በቃ እግዚአብሔርን አመስግኑልኝ። አመስግኑ፣ እግዚአብሔር ይመስገን በሉ። እኔ ደስ ብሎኛል። እኔ የመጀመሪያ ነው። አላቆም እንደዚህ አይነት ነገር። ይሄን ሁሉ ያዘጋጀ እግዚአብሔር ክብር ምስጋና ለሱ ይሁንለት። ዛሬ ምን ልላችሁ ነው የምፈልገው መሰላችሁ? ከውጪ ተጽዕኖ ማለቴ ከአካባቢያችን ከጓደኞቻችን አብረን ከምንሰራቸው ሰዎች ከቤተሰቦቻችንም ይሁን ከማንም ሰው የሚመጣብን የሚወረወርብን የትኛውም ፍላጻ ወይም ደግሞ የትኛውም ተጽዕኖ እኛ ላይ እንዲሰለጥን አያስፈልግም ማለት ነው። ምክንያቱም ራሳችንን በራሳችን ነው ልንገድበው የሚገባው ማለት ነው። እነሱ እንደፈለገ መናገር ይችላሉ። ለምሳሌ አሁን ሶሻል ሚዲያም ላይ ቢሆን ተነስተው ሊሳደቡ ይችላሉ። ደህና ነው ወይ እንዴት ነው ተባብላችሁ ማታውቁ ሰዎች የእናንተን ምንነት መፈጠራችሁን ማያውቁ ሰዎች ተነስተው እናንተን ቅስማችሁን ሊሰብሩ ይችላሉ። አብሮም የሚሰሩ ሰዎች ጋር እንደዛው። ስለዚህ እንደነኛ አይነት ሰዎች የራሳቸውን ክፉ ሐሳብ ክፉ የተጠናወታቸው ሰዎች ስለሆኑ ከናንተ ጋራ የነሱ ንግግር እናንተን ሊሰብራችሁ ወደ እናንተ ጋር ሊመጣባችሁም አይገባም ብዬ ነው ማምነው። ምክንያቱም ስለራሱ ጤነኛ ስሜት ያለው ሰው እግዚአብሔርን የሚያውቅ ሰው በቅንነት የሚመላለስ ሰው እንደዛ አይነት በክፋት ሰዎቻቸውን ተጽዕኖ ሊፈጥሩባቸው አይችሉም ማለት ነውና ስለነኛ ሰዎች ተውት፣ ስለ ሁኔታዎችም ተው። እናንተ ግን እያለፋችሁ ውስጣችሁን እያዳመጣችሁ እግዚአብሔር ያላችሁን እየሰማችሁ ወደፊት እንድትሄዱ ያስፈልጋል ማለት ነው። ምክንያቱም እኔ የምደገፍበት እግዚአብሔር እንጂ ማንንም አይደለም። እግዚአብሔርን ስደገፍ ደግሞ ይሄው በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ሆናለሁ። እምሰራው ማየው ምነካው ሁሉ ይለመልምልኛል፣ ይሰምርልኛል። ሀብቴና ንብረቴ ሰማይን ምድርን የፈጠረ እግዚአብሔር አምላክ ነው። አዳኘ ኢየሱስ ክርስቶስ ነው። መሪ መንፈስ ቅዱስ ነው። ስለዚህ ጅግን በሉ በእግዚአብሔር እንጂ ምንም አይነት ኮተት አትስሙ። ተባረኩ። መልካም ቀን ይሁንላችሁ። መልካም ሳምንት ይሁንላችሁ። እንግዲህ ውድ የይሁን ሚዲያ ቤተሰቦች በዛሬ ቪዲዮአችን ላይ እንደሰማችሁት ወንድማችን እንዳልክም ለአንድ ሰው ወንጌልን መስክሬ ጌታ እንድትቀበል አድርጌያለሁ የሚልን ሀሳብ በእውነት በደስታ ተሞልቶ ሲናገር መስማት
እንግዲህ እንዳልናችሁ ነው። አንድ ሰው ወንጌል ሲገባው የአንድ ሰው መዳን በጣም ያስደስተዋል። ከዛ በላይ ምንም ደስታ የለም። በአንድ ወቅት ነቢይ ጥሌ የተናገረው ነገር ለዚህ ገዢ ሀሳብ ይመስለኛል። ትኩረታችንን ማድረግ ያለብን አዲስ በሚድኑ ነፍሳት ላይ ነው። ለነሱ ወንጌልን መመስከር፣ እነሱ ወደ እግዚአብሔር መንግስት እንዲጨምሩ ማድረግ የኛ ድርሻ ነው። ነገር ግን አንዴን ኢየሱስ የገባው ሰው የኢየሱስን ፍቅር የቀመሰ ሰው ወዴትም ሊሄድ አይችልም። ባክ እንኳን ቢያረግ ተመልሶ መምጣቱ አይቀርም እያለ ሲናገር ነበርና እውነት ነው። ስለዚህ እኛ ትኩረት ማድረግ ያለብን አዳዲስ ነፍሳት እንዲድኑ ወደ እግዚአብሔር መንግስት እንዲጨመሩ ከዘላለም ሕይወት ተካፋይ እንዲሆኑና ለዚህም ይመስለኛል እንግዲህ ወንድማችን እንዳልካቸው ዘነበ ወይም እንዳልክም ወንጌልን መስክሬላት አንድ እህት ወደ ጌታ መንግስት ተጨምራለች እያለ በደስታ በእንባ ታጅቦ ሲናገር የተመለከት ነው። ይህንን ሚስጥር እንግዲህ በውጭ ያለ ሰው ሊገባው አይችልም። የደስታውን መጠን ምን ያህል ነፍሳችን ሐሴት እንደምታረግ እንደገና ደግሞ በሰማይ ምን ያህል ደስታ እንደሚሆን ወንጌል ያልገባው ሰው ሊረዳ አይችልምና ነገር ግን እኛ ወንጌል የገባን ሰዎች በዚህ ደስታ ውስጥ ኢየሱስን እናያለን ብዬ አስባለሁና ስለዚህ ስንቶቻችንን ወንጌልን እየመሰከርን ያለነው ወንጌል ላልደረሳቸው በተለያየ አጋጣሚ በስራ ቦታ ታክሲ ውስጥ ወይም ደግሞ ባገኘነው አጋጣሚ እውነት ወንጌልን እየመሰከርን ነው ወይ የሚለውን ለራሳችን ይህን ጥያቄ እንድንመልስ እንግዲህ እተወዋለሁ። ቀጣይ ደግሞ አርቲስት ሚሚ ታምራት ወይም የትናየት ታምራት ደግሞ ያስተላለፈችው መልእክት የበለጠ ገዢ ሀሳብ ናት። እሷ እንኳን ምንም በተለያየ በምድራዊ ህይወት ሀብታም የምትባል ጥሩ ኑሮ ያላት ብትሆንም ነገር ግን በብዙ ጊዜ ስትናገር እንደሰማነው ሶሻል ሚዲያዎች ላይ ከሁሉ ነገር የከንቱ ከንቱ ነው። በምድር ላይ ያለንም እግዚአብሔር በስጋዊ በረከቱን ሊባርከን ይችላል። ነገር ግን ከሁሉ በላይ ደግሞ ይበልጠው የሰማይ የዘላለም ህይወት ተካፋይ መሆናችን ነውና እሷም ይህንን ወንጌል በማህበራዊ ሚዲያዎች ላይ ስትመሰክር ተመልክተናል። ስለዚህ እንደዚህ አይነት ሶሻል ሚዲያ ላይ ተጽዕኖ የሚፈጥሩ ሰዎች ደግሞ ስለ ወንጌል ሲናገሩ እኛ እነሱን ማበረታታት፣ ምክንያቱም እነሱን የሚከተሉ ብዙ ሰዎች ስላሉ እነሱ የዳኑበትን ሚስጥር እነዚያም ሰዎች ቆም ብለው ማየት እድሉን ስለሚያገኙ ልናበረታታቸው ይገባል ብለን እናስባለን። ወደ የይሁን ሚዲያ ቤተሰቦች በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው የእናንተን መንፈሳዊ ህይወት ያነጻሉ፣ ይገነባሉ፣ መረጃን ይሰጣሉ ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ይዘን መምጣታችንን እንቀጥላለን። እናንተም የምንለቃቸውን ቪዲዮዎች ላይክና ሼር፣ ቻናሉን ደግሞ ሰብስክራይብ ያደረጋችሁ ቤተሰቡን በእርግጥ እናንተን በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ከ28000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለውም ብትሰሟቸው ብታውቋቸው ባልናቸው አዳዲስ ጉዳዮች እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያለን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።